እና ደግሞ አሁን እንደዚህ ሳውራ ለአንቺ 500 ሰብስክራይብ ብርቅ ነው ወይ? 500 ሺህ ያገባ አለ 50 ሺህ ያገባ 100 ሺህ ያገባ ልትሉ ትችላላችሁ። ማንኛውም ሰው ከዜሮ ተነስቶ ነው። ለኔ 500 ሰብስክራይብ በጣም በጣም ዋጋ አለው። ለምን ከትንሽ ተነስቶ ነው ወደ ትልቅ ቦታ የምንደርሰው። አንድ ከተባለ ሁለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ የረውዳ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ባላችሁበት ዓለም ዳርቻ ሰላምና እዝነት አይለያችሁ። ያላ ሰላምና እዝነት አይለያችሁ እያልኩ ዛሬ ከች ብያለሁ። ረዥም ጊዜ ሆነኝ ተቅሪበን ወር ሳይሆነኝ አይቀርም። ቪዲዮም አልሰራውም። ያው ላይፍ እየገባው ነው። ክፍት ጊዜ ባገኘው አጋጣሚ በቃ በስራ ክፍት በሆንክ ጊዜ ባገኘው አጋጣሚ ላይፍ ላይ ከች እያልኩ ነው። ግን ቪዲዮ አልሰራውም። ያው 500 ሰብስክራይብ ሳልገባ ቪዲዮ አልሰራም ብዬ ለራሴ ቃል ገብቼ ነበር። ያው ተሳክቶልኛል። 500 ቢቆይም ረዥም ጊዜ ቢሆነኝም ከጀመርኩ ወደ 3 ወር ሊሆን ነው። 500 ሰብስክራይብ ደርሻለሁ አልሐምዱሊላህ። ዛሬ ደግሞ መጣሁት ላመሰግናችሁ ነው። ሹክራን ሁላችሁም አመሰግናለሁ። ኮሜንት የምትሰጡኝ፣ ሀሳብ አስተያየት የምትሰጡኝ፣ ላይክ የምታደርጉኝ፣ ሰብስክራይብ የምታደርጉኝ ወላሂ ከልቤ ለእናንተ ቃላት የለኝም። አመሰግናለሁ። እና አሁንም ቢሆን የእናንተ ኮሜንትም ቢሆን ላይክም ሁሉም ነገር እንዳይለየኝ አበረታቱኝ። ያው የመዳም ቅመም ነኝ። ወደፊት ኢንሻአላህ አላህ ወዶ ፈቅዶ ለሀገሬ ያብቅቶኝ ዳና ነገር ለእናንተ ያስተምራል። እናም ደግሞ ለእናንተ እናንተን ያዝናናል የሚል ቪዲዮ ይዤ ሊመጣ እችላለሁ። አሁን ደግሞ ባለሁበት ሁኔታ ቪዲዮም ለመስራት ምንም ሀሳብም ለማካፈል ለምንም በቃ አይመችም። የሰው ቤት ያላችሁ ትረዱኛላችሁ። እኔ ደግሞ በብዙ ጊዜ ማለት ነው የሆነ በቃ ወሬዎችን አቀነባብሬ ምናምን አሽቃብጬ ማውራትም ብዙም አይደለውም። በቃ ብዙም ወሬ ራሱ አወራለሁ እንደዚህ ሀሳብ አምጥቼ ቪዲዮ ሰራለሁ ለይቶ ምናምን እላለሁ፣ ግን አይሳካልኝም። በቃ በወሬ ጎበዝ አይደለውም። ይጠፋብኛል። የማውራው ነገር ራሱ ይጠፋብኛል። ለምን እንደሆነ እኔ እንጃ። በቃ እንደዚህ ራሱ ካሜራ ስቀርጽ ምናምን አሁን እንኳን አልሐምዱሊላህ መረጋጋት ጀምራለሁ። ተረጋግቼ እየቀረጽኩ ነው። ብዙ ጊዜ ግን በጣም ነው የምጨናነቀው። በጣም እጨናነቃለሁ። በጣም ለምን እንደሆነ እኔ እንጃ ወላሂ በጣም ይገርመኛል። ብዙ ሰው ግን በዚህ መንገድ ነው ያለፈው። እኔ ብዙ ጊዜ ዩቲዩበሮች ሳያቸው ብዙ ለፍቼ ነው እንደዚህ እየደረስኩት፣ ብዙ ለፍቼ ነው ቻናሌን ያሳደግኩት ሲሉ፣ እነዚህ ደግሞ ቪዲዮ ዝም ብሎ አምጥተው ቀርጾ ቪዲዮ ቀርጾ መልቀቅ ስራ ነው ወይ ብዬ እንደ ስራ አልቆጥረውም ነበር። ለካ ዩቲዩብ የሆነ ነገር እናንተ ሄዳችሁ በቦታው ስትቆሙ ነው የምትረዱት። ሰናይ መፍረድ የለብንም። መጀመሪያ ደግሞ እኔ እንደዚህ ሲያወሩ ምን እላለሁ? ቪዲዮ ዝም ብሎ ቪዲዮ ቀርጾ አምጥቶ ለቆ ገና ልፋት አለው። ምንድነው? ምን እያረጋሉ? ለምሳሌ ምን ልፋት አለው? በቃ ብዬ አስብ ነበር። ዩቲዩብ ልፋትም አለው። አንድ ሰው ዩቲዩብ ከጀመረ እንደኔ ሰነፍ መሆን የለበትም። እኔ በጣም ሰነፍ እየሆንኩ ነው ቪዲዮ ለማቅረጽ። የራሴ አይዲያ ብቻ ሳይሆን ሌላም ሰው ቪዲዮ አምጥቼ ማውራት ምናምን እችላለሁ። ግን እኔ ቆፍጠን ላልኩም ያው ገና አዲስ ጀማሪም ስለሆንኩ ነው መሰለኝ በጣም እንትን አልሆንኩም፣ ቆፍጠን ላልኩም። ገና ሰነፍየው ሰንፍ ያለው እና ውዶቼ አሁንም ቢሆን አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አሳድጉኝ። ጉዞ ወደ 1000 አሁን ኢንሻአላህ በቅርብ ጊዜ 1000 እገባለሁ ብዬ ተስፋ አደርጋለሁ። አሁን ራሱ ከ500 ሰብስክራይብ አልፏል አልሐምዱሊላህ።
እና ደግሞ አሁን እንደዚህ ሳውራ ለአንቺ 500 ሰብስክራይብ ብርቅ ነው ወይ? 500 ሺህ ያገባ አለ 50 ሺህ ያገባ 100 ሺህ ያገባ ልትሉ ትችላላችሁ። ማንኛውም ሰው ከዜሮ ተነስቶ ነው። ለኔ 500 ሰብስክራይብ በጣም ዋጋ አለው። ለምን ከትንሽ ተነስቶ ነው ወደ ትልቅ ቦታ የምንደርሰው። አንድ ከተባለ ሁለት አሁን ዛሬ 500 ሆኗል፣ ነገ 1000 ሆኗል፣ 2000 3000 እያለ ይቀጥላል ኢንሻአላህ ባላህ ፍቃድ። እና እናንተም ደግሞ አበረታቱኝ። ሀሳብ አስተያየታችሁ እንዳይለየኝ። ብዙም እንትን አይደለም፣ እኔ አይነፋር ነኝ። በጣም ነው ማፍረው። ወሬ ራሱ ለማውራት ምናምን አውራለሁ። ብዙ አይዲያዎች አሉ። በቃ ወደ ካሜራ ሲጠጋ ወሬውም ይጠፋል። ስለዚህ ውዶቼ እናንተ ተረዱኝና አበረታቱኝ። ወደፊት ኢንሻአላህ በዳና ነገር የምመጣ ይሆናል። የሰው ልጅ ተስፋ አይቆርጥም መቼም። በህይወታችሁ አንድ ብዬ የምነግራችሁ ነገር ቢኖር ተስፋ አትቁረጡ። የሆነ ነገር ራሱ ያሰባችሁት ነገር ሳይሳካ ቢቀርባችሁ አላህ ለእናንተ የተሻለውን አዘጋጅተዋል ማለት ነው። ለምሳሌ ወይ ያ ነገር ለእናንተ የማይጠቅም ነገር ሊሆን ይችላል። ለምን እኔ ያሰብኩት አልሆነም፣ ለምን እንደዚህ ሆነ ብላችሁ አትናደዱ፣ አታማረሩ። አልሐምዱሊላህ ብላችሁ ይለፉ። አላህ ሁሉንም ነገር ሲያደርግ ደግሞ በምክንያት ነው። ስለዚህ አመስጋኙ እና አዳዲስ ዩቲዩበሮች ከኔም ጭምር እኔም አዲስ ነኝ። እንደኔ ከሆነ በርቱ፣ ጠንክሩ፣ ተስፋ አትቁረጡ። ነገ ከነገ ወዲያ ዳና ቦታ ትልቅ ቦታ ደርሳችሁ ለመድረስ መጠንከር አለባችሁ። እና ደግሞ አንድ የምነግራችሁ ነገር ማታ ቪዲዮ ከፍታችሁ ሌላ 2 ስልክ ካላችሁም ሆነ ሌላ ጓደኛ ካላችሁ ሜትም ካላችሁ ቪዲዮን ይክፈቱ። እነሱ ከፍቶ ሲያድሩ ለእናንተ ሰዓት ይቆጥርላችኋል። ቪዲዮውን ከፍቶ ማደግ ማለትም እንደ ከፍቱ ንገሩ። እናንተ አማርኛ ራሱ እየጠፋብኝ ነው። እኔ ብዙም አይደለም፣ ለምን ሌላ ቋንቋ ስላለኝ ከአማርኛ ጭምር አልሐምዱሊላህ። ከአረብኛ ከአማርኛ 4 ቋንቋ ነው የማውረው። እኔም ደግሞ የገጠር ልጅ ነኝ፣ አይፈረድብኝም። የከተማ ልጅ አይደለሁም፣ በገጠር ነው ያደግኩት። ስለዚህ አይፈረድብኝም። አማርኛ ብዙ ማለትም ማውራቱን አማርኛ ጠፍቶብኝ ሰው የሆነ ይተወሳሰብብኛል። ለምን እንደሆነ እኔ እንጃ። ብቻ ሁሉም ነገር ካይር ነው እና ቪዲዮ ከፍቶ እናንተም ከፍታችሁ ይደሩ፣ እነሱም ከፍቶ ይደሩ። ከዛ በኋላ ለእናንተ ሰዓት ይቆጥራል። እናንተ ራሱ በአንዱ ስልክ ራሱ 2-3 ቻናል መክፈት ትችላላችሁ። ከዛ በሁለተኛ ቻናላችሁ ዋና ዩቲዩብ በምትሰሩበት ሲሆን ሁለተኛ ቻናላችሁ ላይ ቀይራችሁት ማታ ከፍታችሁ ይደሩ። ላይፍ ረጅም ጊዜ ቁጭ አላችሁበት 2 ሰዓት 3 ሰዓት እየተቀመጣችሁበትን ላይፍ በደንብ ነው ሰዓት የሚሰጣችሁ። በዚህ ጊዜ እኮ የእናንተን ቪዲዮ ቁጭ ብሎ የሚያይላችሁ ሰው የለም፣ የሚያበረታታችሁ ብዙም ሰው የለም። ስለዚህ በተለይ ላይፍ አይታይም። ስለዚህ እናንተ ራሳችሁ በራሳችሁ ጊዜ አበረታቱ እላችኋለሁ። እና እኔ ወዳችኋለሁ፣ አከብራችኋለሁ። አሁንም ቢሆን አበረታቱኝ ውድ ቤተሰቦቼ፣ ውድ ፋሚሊዎቼ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ብዛ። በሌላ ቪዲዮ እስከምንገናኝ አሁን ከዚህ በኋላ ሰነፍ አልሆንም። በምንም ብዬ ከቦሌም ከባሌም ብዬ የሆነ ሀሳቦች ይዤ እመጣለሁ። ኢንሻአላህ ቪዲዮ እሰራለሁ፣ አልጠፋም። እናንተም እንዳልጠፋ አበረታቱኝ ውዶቼ። ብርታታችሁ አይለየኝ፣ አበረታቱኝ። እና በተረፈ አመሰግናለሁ። ስለ ሁሉም ነገር ለምስጋና ነው የመጣሁት። አመሰግናችኋለሁ ሁላችሁንም። ሰላማችሁ ይብዛ። ባይ